በኢትዮጵያ መንገዶች ላይ ከአባይ ወንዝ ቀጥሎ የማይቆም አንድ ኃይል አለ። እርሱም አይሱዙ ኤፍኤስአር ነው። ይህ መኪና አይደለም፣ የአሁኗ ኢትዮጵያ የኢኮኖሚ የጀርባ አጥንት ነው። ከወለጋ ቡና፣ ከጎጃም ሰብል፣ ከደቡብ ፍራፍሬ ጭኖ ቀን ከሌሊት ሳይል ተራራውን እንደ ፍየል ይወጣዋል፣ ሜዳውን እንደ ጦር ቀስት ይወነጨፍበታል። አባይ ይሉታል፣ ምክንያቱም እንደ አባይ ወንዝ ሁሉ እሱም የማይደርስበት ሜዳና ሸለቆ የለም። ድንጋይ ላይ ይሄዳል፣ ጭቃውን እንደ መራጊ ባለሙያ እያላቆጠ ይሄድበታል። በገደል ዳር ላይ ሚዛኑን ጠብቆ ይከንፋል። ሹፌሮች አይሱዙ ካለህ የሚዘጋብህ መንገድ የለም ይላሉ። ባለ 6 ሲሊንደር ሞተሩ ሲጮህ የ1000 ኪሎ ሜትሮችን ድካም አይፈራም። አስፋልቱ ሲያልቅ የዚህ ተሽከርካሪ መንገድ ይጀምራል። በጭነት ቢዝል እግሮቹ ቢወላከፉ በመካኒኮቻችን እጅ ተነስቶ ዳግም መሮጥ ይጀምራል። ከከተማ እስከ ገጠር፣ ከበረሃ እስከ ውሽንፍር በረዶ ይህ መኪና የብዙ ቤተሰቦች መኖሪያ፣ የሀገር መተንፈሻ ሳምባ ነው። አይሱዙ ኤፍኤስአር የኢትዮጵያ መንገዶች እውነተኛ ጀግና። ተመሳሳይ የተሽከርካሪ ታሪኮችን ለማግኘት ፎሎ ማድረጋችሁ እንዳትረሱ።